ከማለዳው ጀምሮ ያገኘናቸውን አጫጭር መረጃዎችና የተወሰኑ መልእክቶችን ይዤላችሁ ቀርቤያለሁ። እንግዲህ በየጊዜው አዳዲስ ገጾች እየከፈትን ያለነው ከዚህ ቀደም ያስተዋወቅናችሁን ገጾች በተለያዩ ምክንያቶች ዩቲዩብ ዋርኒንግ እየሰጠን እንደዚሁም ደግሞ ሞኔታይዝ ለማድረግ አስቸጋሪ አድርጎብን አሁን ለየት ባለ ዩቲዩብ ገመተናል። እንግዲህ እንደ ሁል ጊዜው በአጭር ጊዜ በጣም ሰፊ ተመልካች እንዲኖረው ሼር እንድታደርጉልን ለብዙዎች እንድታጋሩልን ለመጠየቅ እንፈልጋለን። ዝግጅቶቻችን ሁልጊዜም በረምብል እና በሳተላይት በአማራ ሳት ቲቪ ይተላለፋሉ። ስለዚህ ያሉትን አማራጮች ሁሉ በመጠቀም እንድትከታተሉን በዚህ አጋጣሚ ለመጋበዝ እወዳለሁኝ። ዛሬ የተወሰኑ አንድ ሶስት መረጃዎችን ይዤላችሁ መጥቻለሁ። ፋኖን የተመለከቱ ሁለት ወሳኝ ነገሮች አሉ። እንደዚሁም የጉሙዝ ብሔራዊ ንቅናቄ የጉሙዝ ዲሞክራሲያዊ ንቅናቄ ነው የሚለው እሱም ድል አስመዝግቤያለሁ የሚል መረጃ ልኮልናል። ሶማሌ በተለይ ደግሞ የሶማሌ ተቃውሞ ኃይሎች ኦኤንኤልኤፍን ጨምሮ ማለት ነው ትንሽ ጠንከር ያሉ ይመስላል። በጣም ሲሪየስ መልእክት በለንደን ሲያደርጉት የነበረውን ጉባኤ አጠናቀው በጣም ጠንከር ያለ መልእክት ይዘው መጥተዋል። እንግዲህ የተፈጥሮ ሀብት ወዴት ሊወስደን ይችላል የሚለውን አመላካች የሆነ ይመስለኛል። እሱ ላይ የሚያለኝን ሐሳብ አጋራቸዋለሁኝ። አብራችሁን ቆዩ። ይህን ፕሮግራም ለብዙዎች አደርሱ፣ ሼር አድርጉ ለማለት እፈልጋለሁ። እንግዲህ ሰሞኑን በጣም በርከት ያሉ ጉዳዮች ናቸው የነበሩት። እኔ በቀጥታ ስርጭት አብሬያቸው አልሰነበትኩኝም። ነገር ግን ከዛሬ ጀምሮ የዚህ ቀኑን ጨምሮ በምሽትም መሰናዶች ላይ መልእክቶች እየተጋራን እንቀጥላለን። አንድ ጥቆማ ትናንትና ሲተላለፍ ነበር። እንግዲህ ያገዛዙ ኃይል እንቅስቃሴ በተለያዩ አካባቢዎች ይካሄዳልና አንደኛው ትናንት ወደ ደጋዳሞት ያገዛዙ ኃይል እየገባ ነው የሚል መልእክት ወጥቶ እሱን ሲያጋሩ ወዳጆች አግኝተናል። ስለዚህ ይሄንን ለሰፊው ለእናንተ ለህዝብ ብናደርስ ጠቃሚ ነው ከሚል ነው። እንግዲህ ያገዛዙ 76ኛ ክፍለ ጦር ከገነት አቦ በአብያላ በአብያ ይላና በቡጥላ በተባሉ ስፍራዎች በስተደቡብ አቅጣጫ በኩል እግረኛ ሰራዊት ይዞ እየገባ እንደሆነ 79ኛ ክፍለ ጦር አሁንም ያገዛዙ ሁለት ሻለቆች ከአዴት ከብር አዳማ ቋሪት በስተምዕራብ በኩል በመኪና እየተጓዙ እንደነበረ እንደዚሁም ከደቡብ ምስራቅ አቅጣጫ ማለትም ከደንበጫ በኩል ጥምር ጦር የተባለ 32ኛ እና 26ኛ ሻለቆች በጋራ በመሆን በመኪና ወደ ደጋዳሞት እንቅስቃሴ ላይ ናቸው የሚል መልእክት ደርሶን ነበርና ይህንን ምናልባት አገዛዙ እዚህ አካባቢ አዳዲስ የሚከፍታቸው ውጊያዎች ሊኖሩ ስለሚችሉ ከወዲሁ መልእክቶችን እንዲደርሱ በማለት ነው ቀድሜ ይህንን መረጃ ለማድረስ የፈለኩት። ሌላኛው ሁለት መሰረታዊ ነገሮች ተካሂደዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የእዙን የመጀመሪያ ጉባኤ አድርጌያለሁ ብሏል። እንግዲህ በዚህ ጉባኤ ላይ እውነት ለመናገር በተለይ ሁለቱ እዞች አንድነታቸውን እውን ካደረጉበት ጊዜ ጀምሮ በሸዋ ጠንካራ ድርጅታዊና ተቋማዊ እንቅስቃሴ ተጠናክሮ ቀጥሏል ነው ያሉት። ስለዚህ የእዙ የመጀመሪያ ጉባኤውን በማካሄድ በተለይ የአካባቢው ላይ የነበሩትን ፋኖች አንድነት የበለጠ በጽኑ መሰረት ላይ ያጠናከረ መጓዙን ቀጥሏል ነው የሚለው ድርጅቱ እዙ ባወጣው መግለጫ ላይ ማለት ነው። ስለዚህ ከሰኔ 9 እስከ ሰኔ 15 ለተከታታይ 7 ቀናት የተካሄደ ጉባኤ ነው። በዚህም የእዙ ጠቅላላ ማዕከላዊ ኮሚቴ አባላት ተሳትፈዋል ነው የሚለው። በዚሁ ስብሰባ ላይ ድርጅቱ ከትላንት እስከ ዛሬ እንዲሁም እስከ ነገ በሚከተላቸው መርሆች ላይ ጥልቅ ግምገማ አድርጓል። የታዩ ክፍተቶችን በመንቀስና ለቀጣይ ስኬት ሊያጎናጽፉ የሚያስችሉ ውሳኔዎችን በማሳለፍ የቀጣይ አቅጣጫዎችን አስቀምጧል ነው። እንዲህ ያሉ መድረኮች እንዲህ ያሉ የግምገማ ሁኔታዎች እጅግ በጣም አስፈላጊ ናቸው። ትግልን የሚያሰሉት አመራርን የሚያሰሉት እነዚህን የመሰሉ ጉዳዮችን አበክሮ ማከናወን ሲቻል ነውና ከዚህ አኳያ እኔ በጣም ጠቃሚ መድረክ አድርጌ ነው የምመለከተው። ስለዚህ በዚያ መድረክ ላይ ዋና ክፍተቶች የሚሉትንም ለይቷል። እዙ የተናጠል ጉዞዎች ከዚህ ቀደም የነበሩ የተናጠል ጉዞዎች ህዝብን ሰራዊትንና ደጋፊዎችን ያሳፈሩ ነበሩ። ትግሉ በሚፈለገው ፍጥነት እንዳይሄድ ያደረጉና ለጠላት ጊዜ የሰጡ በመሆናቸው ወደፊት እንዳይደገሙ ሲል ገምግሟል። የድርጅቱ አሰራር ክፍተቶችም ገምግሚያለሁ ነው የሚለው። አንድ ወጥና ሰንሰለቱን የጠበቀ አሰራር እንዲዘረጋ አቋም ተይዟል። ከጉባኤው ማግስት ጀምሮ የድርጅቱ ወታደራዊና ህዝባዊ መዋቅር ሙሉ በሙሉ ወደ ስራ እንዲገባ ተወስኗል። የህዝብና የሰራዊት መብቶችን ማክበር ቀዳሚ ተግባር መሆኑን ተረጋግጧል ነው። እንግዲህ ይሄ ቀላል ነገር አይደለም ተመልካቾች፣ በብዙ መንገድ ብዙ ትርጉም ያለው ነው። አንድ ድርጅት በየጊዜው ራሱን ሊያድስ የሚችለው ድክመቶችን ራሱን ወደ ውስጡ ሲመለከት ነው። ነገሮችን ውጫ የሚያደርግ ብቻ ሳይሆን የጎንዮሽ ብቻ የሚያደርግ ሳይሆን እኔ እዚህ ላይ ልክ ነኝ እዚህ ጋር ጉድለት አለብኝ ብሎ ራሱን ሲመለከት ነውና አፋብን የሸዋ እዝ በዚህ ደረጃ የሸዋ ጠቅላይ ግዛት አሳምነው እዝ በዚህ ደረጃ ላይ ግምገማ አድርጓል።
በተለይ ትኩረት ሰጥባቸው ያላቸውን ጉዳዮች መለየቱንም አመላክቷል። ድርጅታዊ አሰራርና መርሆችን ሙሉ በሙሉ ተፈጻሚ ማድረግ፣ በህዝባዊ አገልግሎት ሰጪ ተቋማት ላይ አንድ ወጥ አሰራር መተግበር፣ የሰራዊቱን ብቃትና ዝግጁነት በስልጠናና ተሐድሶ ወደ ሜካናይዝድ በማሻሻል ለማይቀረው ድል ማዘጋጀት ቀጣይ አቅጣጫ ተደርጓል። ህዝቡ ከትላንት ደጀንነቱ በላቀ መልኩ ለነገው ድል ግስጋሴ በጠንካራና ወጥ አደረጃጀት እንዲዘጋጅ ማድረግ የሚልም ተቀምጧል። በተለይ አርበኛ የእዙ መሪ አርበኛ ኢንጂነር ደስታሌ ሲያስብ ሸዋ ትግሉ ግለቱን ጠብቆ እንዳይሄድ አደናቃፊ የነበረውን ወጥመድ በጥሰናል። ማዕከላዊ ኮሚቴው በሰራዊቱና በህዝቡ ፍላጎት እውን የሆነውን የሸዋ አንድነት በተግባር ለመግለጽ ከመቼውም በላይ በልበ ሙሉነት ስራ መጀመሩን ገልጿል ነው ያለው። ሌሎችም የእዙ አመራሮች በተመሳሳይ በዚሁ የሰባት ቀናት ውይይት ላይ ሰፊ ሀሳብ መቃየራቸውን የተመለከተ መረጃ ነው የደረሰን። እንግዲህ ይሄ ጉዳይ ወደፊት አድጎ ደግሞ አማራ አቀፍ ወደሆነ አማራዊ ተቋሞቹ በተለይ አፋብን እንዳፋብን እነዚህን መሰል ሁኔታዎች በማካሄድ አካባቢ ላይ የነበሩ ልዩነቶች ምኖች ሁሉ ተወግደው እንደ አማራ በአንድነት ቆሞ የሚሄድበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። ተመልካቾች ሌላኛው ከፋኖ አኳያ ያገኘነው መረጃ በጣም ከፍተኛ አገዛዙ ኃይል የተደመሰሰበት የሳይንት አውደ ውጊያ ነው። አማራ ሳይንት የገባ ያገዛዙ ኃይል ከፍተኛ ጉዳት አስተናግዷል ነው። ከ136 በላይ አባሎች ተደምሰውበታል ነው። ጓሜዳ የተባለች ታዳጊ ከተማም ነፃ ማድረግ ተችሏል ነው። 6ኛ ቀን የያዘ ውጊያ እየተካሄደ እንደሆነ ነው መረጃው የሚያሳየው። በተለይ አፋብን ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች በጣም ከፍተኛ ጀብዱ መፈጸማቸውን የተመለከተ ነው። ስለዚህ ካገዛዙ 11ኛ 204ኛ ኮር ሜካናይዝድ እና እግረኛ ሰራዊትን ነው ከፊትም ከጀርባም ጥቃት በመሰንዘር ጉዳት ያደረሱበት። አጅባር የሚገኘው አማራ ሳይንት ሪፈራል ሆስፒታል በጠላት ኃይል ቁስለኞች ተጥለቅልቋል ነው የሚለው የተላከልን መረጃ። ይህንን ዜና እየተጠናከረ ባለበት ቅጽበት እንኳን 3 አምቡላንስ ቁስለኛ ጭነው ወደ ደሴ መስመር እየተጋዙ በለጩማ ላይ ሲደርሱ ታይተዋል ነው የሚለው መረጃውና እንዲህ ያለ በጣም ከፍተኛ የሆነ ድል መመዝገቡን ከሳይንት ተልኮልናል። እንግዲህ በአጠቃላይ ባለፉት 24 ሰዓታት ብቻ ነው የሚለው የተደመሰሰ ከአጠቃላይ ለምሳሌ በሌላ መስመር ማለት ነው የሼህ ሁሴን ጅብሪል ሻለቃም የተወሰነ ኃይል ወደ አማራ ሳይንት በማሻገር በዋሮ ግንባር ያለውን ያገዛዙን ኃይል ከታቦራና አብስት ጋር በመሆን መተውታል ነው። ስለዚህ በርካታ ከባድ መሳሪያዎች ወደ አማራ ሳይንት አስገብቶ የአየር ኃይል ድጋፍም ተደርጎለት ጥረት ቢያደርግም ያሰበው አልተሳካለትም ነው። ስለዚህ ምንድነው የሚሉት ባለፉት 24 ሰዓታት በጠላት ላይ የደረሰው ጉዳት እንደሚከተለው ነው። በ24 ሰዓት ብቻ የተደመሰሰ ከ30 በላይ ከ50 ያላነሰ በድምሩ ከትናንት ጀምሮ ከ30 በላይ ያገዛዙ ኃይል ከጥቅም ውጭ ተደርጓል ነው። ሰሞኑን የተደመሰሱት አጠቃላይ በድምር 136 ደርሰዋል ሲል መረጃውን ልከውልን ተመልክተናል ነው። በነገራችን ላይ አገዛዙ በየአካባቢው ውጊያዎች እያካሄደ ነው የሚገኘው። በየአካባቢው እያደረጋቸው ባሉ ውጊያዎችም የተለያዩ ጉዳቶችን እያስተናገደ ነው ያለው። ጉሙዝ ላይ የጉሙዝ ዲሞክራሲያዊ ንቅናቄ ታጣቂዎችም እንደዚሁ ካገዛዙ ኃይል ጋር ውጊያ አድርገዋል። በድምጽ ማጨር መልእክት ተልኮልናል። ከዚያ በቀን 15 2018 የተደረገ ውጊያን የነበረው እዛ በዚህም የህዳሴው ግድብ አቅራቢያ ያለ አካባቢ ላይ ውጊያ ተደርጎ ያገዛዙ ኃይል ከፍተኛ ቁጥር ነው ያለው። በቁጥር አልነገረንም። ከፍተኛ ቁጥር ያለው ያገዛዙ ኃይል ጉዳት አድርሷል ነው የሚለው። ምናልባት እሱን መልእክት ሰምተን መመለስ እንችላለን ተንችሻናችን አዘጋጅተው ከሆነ። ስለዚህ ምንድነው የሚለው ቡቅሮ ነው የሚባለው አካባቢው። ቡቅሮ ለህዳሴ ግድብ ቅርበት ያለው ቡቅሮ የሚባል እንግዲህ ወደ ጉባ ማለት ነው እዚያ ጋር ያለ አካባቢ ላይ ነው ይሄንን ድል ማስመዝገቡን የተመለከተውን መረጃ ይላከልንና እስቲ የአካባቢው ቃል አቀባይ አልጣይብ ጠዋት አጭር መልእክት ስለላከልን እሱን ሰምተነው እንምጣ። ትናንት እንግዲህ በቀን 15 በእንቆሮ አካባቢ የህዳሴ አዋሳኝ ድንበር ላይ በአገዛዙ እና በእኛ ኃይል መካከል ጦርነት ተካሂዷል። ጦርነት የተካሄደው ቦታውም ሽሙቅ ይባላል። ቦታው እዛው አካባቢ የህዳሴ አካባቢ ነው። ያው በእንቆሮ አካባቢ ላይ ነው ውጊያው የተካሄደ እና ከፍተኛ ያገዛዝ ኃይል ተመቷል። የተባለውም አለ ወደ 2 ተሽከርካሪ ሞተሮች ካገዛዙ ተመርቋል። ያው
አብዛኛው ሞትና ቁስለኛ ነው ያደረገው። አገዛዙ እንግዲህ በዚህ ሰዓት ላይ ሞር ጥምር ኃይል ብሎ የሚጠራቸው ያው እየተመታ ነው የሚገኘውና ያው ድል ያደረግን እንገኛለን። የተላከልን መልእክት ይሄን ነው የሚመስለው። ተመልካቾች ወደ ሌሎች ምናልባት ርዕሰ ጉዳይ ስንገባ እንግዲህ ያገዛዙ ፀሐይ የመታው የከፋፍለህ ግዛ ፖለቲካ በብዙ መንገድ ሲንጸባረቅ ነው የሚስተዋለው። በተለይ ደግሞ ሰሞኑን በቅርብ ጊዜ ውስጥ በከፍተኛ ደረጃ ድንጋጤ ውስጥ የገባበት የኢትዮጵያ ጸረ አገዛዝ ትግል የሚያደርጉ ኃይሎች ሁሉ ወደ ፖለቲካዊና ወታደራዊ ትብብር ሊመጡ ነው የሚለው መረጃ መስተጋባት ከጀመረ ጊዜ ጀምሮ አገዛዙ የተለያዩ አጀንዳዎችን የተለያዩ ስልቶችን ተግባራዊ ያደረገ ነው የሚገኘውና ይሄ የከፋፍለህ ግዛ ፖለቲካ ተነቅቶበታል፣ ታውቆበታል። ነገር ግን ያለ ይሉንታ ይሄንን ያገዛዝ በስፋት ሲያካሂድ ነው የምናየው ያለ ነውና ከዚያ አኳያ ሰሞኑንም አንድ ሁለት ነገሮች እያደረገ ነው የሚገኘው። በተለይ የአማራውን ኃይል ደግሞ ከውስጥ ያፈርስልኛል በማለት እየሰራችባቸው ያሉ አንድ ሁለት ሶስት ጉዳዮች አሉ። አንደኛው ባለፈውም እንደተመለከትነው ይሄ የጽምዶ የሚባል ነገር የኤርትራና የትግራይ ኃይሎችን ትብብር እንጂ የአማራ ኃይል እዛ ውስጥ እንዳለም አላቅም፣ የዚህ አካል እንደሆነም አላቅም። ምናልባት አገር አቀፍ የሆነ የታጠቁ ድርጅቶች ኃይሎች የትብብር መድረክ ካውንስል የሚባል ካለ አላውቅም፣ እንደዚህ አይነት ነገር ሊሆን ይችላል። ጽምዶ የሚባል ነገር ግን እንዲህ የሚባል አማርኛም አላውቅም፣ እንዲህ የሚባል ትብብርም አላውቅም። ዞሮ ዞሮ እሱን በማራገብ የአማራውን ውስጣዊ አንድነት የአማራውን ኃይል ውስጣዊ አንድነት ያፈርስልኛል በሚል አገዛዙ በከፍተኛ ደረጃ ሲሄድበት ነው የሰነበተው ሰሞኑን እንደምታውቁትና እሱን ማራገብ የፈለገበት ከድንጋጤ በመነሳት ብቻ ሳይሆን በተለይ የአማራውን አንድነት ለማናጋት ይጠቅመኛል፣ የአማራውን አንድነት በዚህ የተነሳ ብዙ ነገር ለማለት ይጠቅመኛል በሚል እየሄደበት ያለ ነው። አንደኛው ይከፋፍልልኛል ብሎ ያሰበው ይሄንን ነው። ሁለተኛው እጅ እየሰጡ ነው የሚል ፕሮፓጋንዳ በስፋት እንግዲህ ባለፈው ታስታውሳላችሁ 33 ሺህ ፋኖ እጅ ሰጠኝ ብሎ ያገዛዝ መረጃ ከለቀቀ በኋላ እንደገና አሁንም የፋኖ ኃይሎች በስፋት እጅ እየሰጡ ነው። በሺዎች የሚቆጠሩ በጎጃም በሺዎች የሚቆጠሩ በጎንደር ይላል በሺዎች የሚቆጠሩ እኔ በዚህ ደረጃ እያለ 100 ሺህ ሊያደርሰው ነውና 100 ሺህ አማራ ትግል እያደረገበት ከሆነ ምን እያለ ነው ያለው? ለዚህ አገዛዝ ምን እየተናገረ ነው ያለው? እርግጥ ነው በከፍተኛ ደረጃ ከውስጥ የከዳበት ፖሊስ ቁጥር ያውቀዋል፣ የሚሊሻ ቁጥሩን ያውቀዋል፣ በየጊዜው እየከዳ ወደ ፋኖ ኃይሎች የሚቀላቀለውን ወታደር ቁጥር ያውቀዋል። ይሄ ሲደመር ባለፉት ዓመታት ሁሉ ምን ያህል ሊሆን እንደሚችል ይሄ ደግሞ በድምሩ ምን አይነት ተጽዕኖ ሊያመጣ እንደሚችል አገዛዙም ባዴን በደንብ ይረዱታልና ከዚያ አኳያ ሊሆን ይችላል። ሌላኛው ሰሞኑን የአማራው መከፋፈያ ይሆነኛል ብሎ ይዞት የመጣውና በመታሰቢያ በዓልነት ስም የሰኔ 15 የሚል ፖለቲካ ያገዛዙ በስፋት ሰሞኑን ሲያስተዋውቅ ነው የነበረው። የታወቀ እንግዲህ ለኛ የሚገባን ሰኔ 15 የባዴን እርስ በርስ ባዴን ራሱ የተጨመላለቀበት አጀንዳ ነው። ያንን የገዛ አማራ ያንን የተከተለ ደግሞ አማራ እሱን ተከትሎ ብዙ ነገር ሆኗል። እኛ ባዴን የአማራ ህዝብ ጥቅምን አሳልፎ የሸጠ ጠላት ነው ተብሎ የአማራ ህዝብ እየታገለ ያለ ሲታገለው የነበረ ድርጅት ነው የምናውቀው። እዛ ውስጥ ያለ አካል አካባቢ ሊወክል አይችልም፣ እንደ አካባቢ ወኪል ሊታይም አይችልም፣ በሌላም ነገር ግን አንዳንድ የዚህ አስተሳሰብ አራማጆች ባዴኖች እርስ በርስ በሄዱበትና በደረሱበት ደረጃ የአካባቢ ወኪል አስመስለው የሆነ ባዴን የሆነ አካባቢ ወኪል የሆነ ባዴን የሆነ አካባቢ ወኪል ስለዚህ አንድ አካባቢ ወኪል የሌላ አካባቢ ወኪል ሆነው ጥቃት የደረሱና የአማራ ፖለቲካ ስብራት እየተባለ ብዙ ጊዜ የሚጠየቅ ጥያቄ አለና ፍትህ ሲባልም ያው ብዙ ጊዜ እንሰማለን። እኛ አማራ ህዝብ የ40 ዓመታት የትግል ፍትህ የ40 ዓመታት የዘር ማጥፋት የፍትህ ጥያቄ ነው ያለው እንጂ ባዴኖች እርስ በርስ ጉዳይ ሲፈልጉ ራሳቸው ሊፈቱት የሚችሉ ነው። ይሄ የአማራ ህዝብ ጥያቄና አጀንዳ ሊሆን አይመጥንም ብዬ ነው ማስበው። ብዙ ነገር ማለት ይቻላል በዚህ ጉዳይ ላይ በጣም ብዙ ነገር ማለት ይቻላል። አገዛዙ ግን ይሄንን እንኳን እንዳንድ መከፋፈያ አጀንዳ ሊያደርገው ሰሞኑን ትልቅ ሴሌብሬሽን ውስጥ ገብቶ የነበረው አከባበር ውስጥ ነው የነበረው። ይሄንን በማክበር በመታሰቢያነት ስም አዚፍ ለአማራ የተለየ ሁለት ያለ ባዴን የነበርና ያለ ይመስል ይሄንን አጀንዳ በማራገብ አገዛዙ ሰሞኑን ሌላ መከፋፈያ እንደው የልዩነት ትርክት ታመጣልኛለች ብለችንም ሲያካሂድ ነበር። እንግዲህ የመደበው በጀት አለ በተለያየ ግሩፕ በተለያየ ቦታ እየተሰራ ያለ በፕሮፓጋንዳ ቅድም እንዳልኩት በሺዎች የሚቆጠር ፋኖች ይሰጠኝ ይያለ ለመከፋፈል
የማይደረግ ነገር የለም። አሁን ይጨነቀለት ነው። ምክንያቱም አሁን የሚመጣ ሀገራዊ ትብብር ካለ የታጠቁም ሆነ ያልታጠቁ ኃይሎች ትብብር ከመጣ ይህ አገዛዝ ምን ሊገጥመው እንደሚችል የገባው ይመስለኛልና እሱን ተከትሎ ሊከፋፍልልኝ ይችላል ያላቸውን አጀንዳዎች በስፋት እያካሄደ ነው የሚገኘው። ተናጠላዊ ትርክቶችን የሚያራምዱለት የሚነዙለት ግለሰቦችን በስፋት እየሰራ ነው ያለው። ከውስጥ በታኝ ኃይል በማደራጀት ጭምር መረጃ አቀባይ በማሰራጨት ጭምር በጣም ከፍተኛ የሆነ ትኩረት ይዞ እየሰራ ነው ያለው። ይሄንን ሁላችንም በጣም ልንገነዘቡ የሚገባ ነው። በዲፕሎማሲ በኃይል በገንዘብ በፕሮፓጋንዳ የልዩነትን በመዝራት ይሄንን የመሰለው ነገር ያገዛዝ በጣም በከፍተኛ ፍጥነት በከፍተኛ መጠን እያከናወነ እንደሆነ ልንገነዘብ ይገባል። የዚህን አገዛዝ የከፋፈለ ግዛ ፖለቲካ ፀሐይ የመታው ነው፣ ያለቀ የታወቀ ነውና በዚያ ውስጥ ልንወሰድ አይገባም። በየትኛውም ፕሮፓጋንዳ በየትኛውም ማታለያ ውስጥ ልንወሰድ አይገባም የሚለውን መልእክት በዚህ አጋጣሚ ለማስተላለፍ ፈልጌ ነው። ተመልካቾች ከዕለቱ የመጨረሻው መልእክት ውስጥ የሶማሌ ፒፕልስ አሊያንስ ፎር ሰልፍ ዲተርሚኔሽን የሚባል የሶማሌ ህዝቦች አንድነት የሚባል እንግዲህ የተለያዩ ድርጅቶችን ያቀፈ ነው። ለንደን ላይ ለ3 ቀናት ጉባኤ አድርጎ ነበረ። ከጁን 20 እስከ 21 ነው። ጁን 20 እና 21 ነው አድርጎ የነበረው። ትንሽ ጠንከር ያለ መልእክት አስተላልፈዋል። በነገራችን ላይ በዚህ መልእክት ላይ የሶማሌ ፒፕልስ አሊያንስ አገራዊ ሁኔታዎችን ከዘረዘሩ በኋላ በጣም በርካታ ጉዳዮችን ካነሱ በኋላ በተለይ የኢትዮጵያ ብሔራዊ ቀውስ በከፍተኛ ደረጃ ጥልቀት ይዞ መጥቷል የሚለው እንግዲህ ማታ ላይ ከትንግርቱ ጋር በስፋት የምናየው ስለሚሆን ነው። ነገር ግን እንደው አንድ ነገር ለመጠቆም ያክል ከአገዛዙ ነዳጅ እያወጣሁ ነው፣ ጋዝ እያወጣሁ ነው፣ ማዳበሪያ ፋብሪካ ወጋዲን ላይ እየሰራሁ ነው የሚል ነገር ማንሳቱን ታስታውሳላችሁ። እና ይሄንን በተመለከተ በጣም ጠንካራ አቋም ነው በዚህ መግለጫ ላይ ዛሬ የወጣው። 6 ነጥቦች የያዘ መግለጫ ነው። አንደኛው ነጥብ የተፈጥሮ ሀብትና አካባቢ ጥበቃን የተመለከተ ነው። ይሄ ህዝብን ያላሳተፈ የነዳጅ የተፈጥሮ ጋዝና የማዳበሪያ ፕሮጀክት እየተካሄደ ነው የሚገኘው። በዚህ ላይ በከፍተኛ ደረጃ ስጋት አለን፣ ግሬቭ ኮንሰርን አለን፣ ከፍተኛ ስጋት አለን የሚሉት የሶማሌ ኃይሎች ምክንያቱም ትርጉም ያለው ውይይት ከሶማሌ ህዝብ ጋር አልተደረገም ወይም ደግሞ ህጋዊ የሆነ ሌጂቲሜት ሪፕሬዘንታቲቭስ ተቀባይነት ያላቸው የሶማሌ ህዝብ ወኪሎች ያልተሳተፉበት ሂደት ነው ያለው ነው። ስለዚህ በዚህ ሁኔታ ዲሞክራሲያዊ የሆነ ተቀባይነት የሌለው ሂደት በመሆኑ ተቀባይነት የለውም የሚል አቋም ነው ያንጸባረቁት። በተለይ ደግሞ እነዚህ ፕሮጀክቶች ከአካባቢ ጥበቃ ሁኔታ አኳያ ከፍተኛ የሆነ አደጋን ይዘው ሊመጡ የሚችሉ ናቸው ብሏል። እንግዲህ የተፈጥሮ ሀብት ጸጋ ነው በረከት ምንድነው በረከት ነው እርግማን ነው የሚል ሙግት በብዙ ጊዜ በብዙ መንገድ ሲስተናገድ እናስታውሳለን። በተለይ ደግሞ ያ የተፈጥሮ ሀብት አለበት የሚባለው አካባቢ ለወጣ የሚባለውን አካባቢ ልሂቅና ማህበረሰብ ከማሳተፍ አኳያ ያለው ጉዳይ እጅግ በጣም ወሳኝ ነው። እሱን አለማድረግ በምዕራብ አፍሪካ ለብዙዎቹ የትጥቅ ትግል መነሻዎች ለብዙዎቹ የማያቋርጥ የመፈንቅለ መንግስት ሂደቶች ምክንያት የሆነ ነው የተፈጥሮ ሀብት ሁኔታና አሁንም ይሄ ድርጅት እያለ ያለው ለንደን ላይ ለ2 ቀናት ባደረገው ጉባኤ እየገለጸ ያለው አሳስቦናል። ስለዚህ በተለይ ከተፈጥሮ ሀብት ጋር በተያያዘ ያለው ሁኔታ የሶማሌን ህዝብ ተሳትፎና ባለቤትነት ሳያረጋግጥ የአካባቢ ጥበቃና ተያያዥ ጉዳቶችን ሳያካትት ሊካሄድ አይገባም። እኛን ያገለለ ነው፣ እኛን ያሳተፍ አይደለም። ይሄ ሳይደረግ በፌደራል መንግስት ቁጥጥር ብቻ የተፈጥሮ ጋዝ ነዳጅና ማዳበሪያን ፕሮጀክቶችን ማከናወን ተገቢነት የለውም። ስለዚህ ተገቢ የሆነ ምክንያታዊ የሆነ ውይይትና ተሳትፎ ሳይረጋገጥ እነዚህ ፕሮጀክቶች ሊቀጥሉ አይገባም፣ ሊቆሙ ይገባል በሚል ነው ጥያቄ ያቀረበ ያለው። ይሄ እንግዲህ ምናልባት በቀጣይ የትጥቅ ትግል የሚያደርግ ድርጅት እንደመሆኑ በስተቀር በተጨማሪ እዚህ አካባቢ ላይ የሚካሄዱ ፕሮጀክቶች ምን ሊያመጡ ይችላሉ፣ የተሳትፎ ጉዳይ፣ የተጠቃሚነት ጉዳይ፣ እነዚህን የመሰሉ ነገሮች ብዙ ትርጉም ያላቸው ናቸውና ከዚህ አኳያ ብዙ ነገር ሊባልበት የሚችል ነው። ምናልባት በማታው የትኩረት 30 መሰናዶችን ከትንግርቱ ጋር ሰፋ አድርገን እንመለከተዋለን ተመልካቾች። ለአሁኑ ግን የነበሩኝ አጫጭር መረጃዎች እነዚህን ይመስሉን የነበረው አዲሱን ገጻችን